ሰላም ፋሚሊ ዛሬ ደግሞ በሌላ ዩቲዩብ ቪዲዮ መተናል ፋሚሊ ዛሬ ደግሞ እንደምታዩት እዚህ ጋር $5 አለ እንግዲህ በ$5 እንግዲህ ያበሻ ምግብ ቤቶችን እየደወልኩ እስኪ ላይክ በ5 ብር ምን አይነት ምግብ ነው ላይክ አሜሪካኖስ ላይክ በ5 ብር ምግብ የሚሰጠን ሰው አለ የለም የሚለውን ነገር ነው የምናየው ፋሚሊ እንግዲህ እየደወልኩ ምናን ነገር 5 ብር ብቻ ነው ያለ ከኢትዮጵያ ነው የመጣሁትና ላይክ ምግብ አለ ወይ ምናን ነገር ላችኋለሁ እንግዲህ የሚሰጡን እናያለን እና ደግሞ ሪአክሽናቸውን አንድ ላይ ምን ይሆናል ፋሚሊ አንዳንድ ሰው አለ የዋ ምናን ነገር አረና ልጅ በነፃ ብላ የሚል አንዳንድ ሰው ደግሞ አለ ምንም ማድረግ አንችልም ግን እስኪ ለማንኛውም ሪአክሽኑን እናያለን ፋሚሊ አንድ ላይ ሆኑ እንግዲህ ደውዬ ላይክ 5 ብር ብቻ ነው ያለኝና ጾመኛ ነኝ በ5 ብር ምግብ አለው ይላችኋለሁ ያለን እስኪ ምን እንደሚሉን ላይክ የነሱን ሪአክሽን አንድ ላይ የምናየው ይሆናል ፋሚሊ እንግዲህ ፋሚሊ እንደውላችኋለን እንደምታዩት ሀበሻ ሬስቶራንት ሰርች እናደርጋለን ፋሚሊ መጀመሪያ ላይ እስኪ እንግዲህ እንደምታዩት እዚህ ጋር በጣም ብዙ ሀበሻ ሬስቶራንቶች አሉ ምናምን ነገር እንደውላለን እስኪ አሁን እዚህ ጋር መጀመሪያ ላይ እንደምታዩት ያው ስማቸው መጥራት የለብንም ላይክ እዚህ ጋር አንዳንድ ሰዎች ላይክ ስማቸውን እዚህ ጋር ላይክ ሰራተኛ አይ በ5 ብር ምግብ የለም ማለት ይችላሉ ገባችሁ እዚህ ጋር ላይክ የምግብ ቤቱ የራሱ የሆነ ፖሊሲ ምናምን ነገር ስላለው ማለት ነው እንግዲህ እንደውላችሁ እንግዲህ ላውር ላይ እናደርጋለን እና ገና ከኢትዮጵያ አሁን ገና ነበር የመጣሁት እና ስንት ብር ነው አንድ ምግብ ምን አይነት ፈለክ በየአይነት ነው የጾም ምግብ ቢሆን እንጂ ዋጋውን ለማወቅ ነው በየአይነት ከፈለክ የጾም ማለት ነው የጾም በየአይነት በዚህ ሀገር እንጀራ 21 ብር ከምናምን በኢትዮጵያ እንጀራ 24 ከሳንቲም በ24 ብር ከምን 24 ብር ካርባ በኢትዮጵያ እንጀራ ከሆነ ማለት ነው አይ በቃ ችግር የለውም አይ እኔ 5 ብር ብቻ ነበር ያለኝና 21 ብር የለኝም በቃ ችግር የለውም 5 ብር ያ5 ብር ብቻ ነበር የነበረኝና ለዛ ነው ግን በቃ ችግር የለውም አመሰግናለሁ እንግዲህ ፋሚሊ ዘግቼባቸው ነበር ድጋሚ እየደወሉ ነው ምን እንደሚሉ መስማት ሄሎ በጣም ይቅርታ ተቋረጠ አይ በቃ ችግር የለውም አመሰግናለሁ ሌላ ቦታ ፈልጋለሁ አይና ዝም ብለህ እርግጠኛ ናችሁ እኛ ተባለና እሺ በቃ አመሰግናለሁ በጣም ቻው ችግር የለም እንግዲህ ፋሚሊ እንደምታዩት የመጀመሪያ ሬስቶራንት ደውዬ የመጀመሪያው ሬስቶራንት ነው ላይክ መምጣት ትችላለህ ዘጋውባቸው ላይክ አልፈልግም አይነት ነገር ብዬ ግን 5 ብር ነው ያለኝ ምናምን ነገር ስላቸው እና መምጣት ትችላለህ እኛ ዊጋቸዋለን እንግዲህ ፋሚሊ ሀበሻ ማለት እንደዚህ ነው ፍቅር ነው ምናምን ነገር ስንላችሁ ተሳስቦ መብላቱ ያስደስታል ግን ለማንኛውም ግን just making sure እዚህ ሬስቶራንት ሂደን ሬስቶራንቱን ምግባቸውን እናየዋለን ግን አሁን ደግሞ ሌላ ሬስቶራንቶችም እንደውላለን ለምሳሌ ወደ 5 የሚሆኑ ሬስቶራንቶች ደውለን ነው የምናየው አንደኛው ሬስቶራንት ሳብታን እንግዲህ ወደ ሌላኛው ሬስቶራንት ደውላለን ፋሚሊ አሁን ደግሞ ቀጥይ ፋሚሊ አሁን ደግሞ ወደ ሁለተኛው ሬስቶራንት ነው የምደውለው ምናምን ነገር እስኪ የመጀመሪያው ሬስቶራንት እንደነገርኳችሁ መታ መብላት ትችላለህ ችግር የለውም በ5 ብር ብለውኛል እንግዲህ አሁን ሁለተኛው ሬስቶራንት ጋር እንደውላችኋለን የሚሉትን አንድ ላይ እንሰማለን ፋሚሊ ደውላቸው እስኪ እንደምታዩት ነው እየደወለን ነው ሄሎ ሰላም ነው ሰላም የምግብ ዋጋ ለማወቅ ነበር እሺ የምን ነበር አሁን ገና ነው ከፕሌን ወርድኩትና ላይክ የጾም ምግብ አላችሁ እንዴ ቪች ኮምቦ አለ ቪች ኮምቦ ኦኬ ዋጋው ስንት ነው ቪች ኮምቦ ብቻ ስንት ብር 26 ብር 26 ከ63 ኢንክሉዲንግ ታክስ ኦኬ እሱ ብቻ ነው የጾም ምግብ ያላችሁ እንጉዳይ ጥብስ እንጉዳይ ዱለት አለን አፋ ነገር ሰላም ሆነ ሆፍሬሽ እና ክትፎ ጉላሽ አፋ ዱለት አለ ኦኬ ግን ሰላም አለ አሳ የጾም ነው ወይስ አይደለም እንጃ ማለት ግማሽ ነው ማለት ያይዞር እኔ አሁን ከማይጾሙ ግን like some people do have fish I guess ኦኬ እሺ በቃ አመሰግናለሁ በቃ ዋጋውን ለማወቅ ነበረ እና እንግዲህ ፋሚሊ ድጋሚ ልደውላት ነው እንግዲህ አልጠየኳትም ነበር በመጀመሪያው ምናምን ነገር ስለ አሳ ጾም አለ ጾም የለውም ነበርና እሺ ደግሞ ለዚህ ሬስቶራንት ደውላለሁ ፋሚሊ ምን እንደሚሉ እንስማቸው እስኪ
ሄሎ ሰላም ነው? ሰላም የጾም ምግብ ኦርደር ለማድረግ ነበር። ዋጋው ስንት እንደሆነ ትነግሪኛለሽ? ይቅርታ ዋጋውን አላውቅም። አሁን ገና ነው ከኢትዮጵያ የመጣሁትና ግን አንድ ጥያቄ ለመጠየቅ ነበር በዛ ፋሚሊ ተቋረጠ። እንግዲህ ላይክ ዋጋም ለማወቅ 2 ደቂቃ ይፈጅባቸዋል ምናምን ነገር። እንግዲህ ሬስቶራንት ጋር ደውላችሁ ሬስቶራንት ውስጥ የሚሰሩ ሰዎች ዋጋውን ፕራይሱን የምግቡን ፕራይስ አያውቁም እና 2 ደቂቃ ይፈጃል ደግሞ ፕራይሱን ለማወቅ። ከዛ ከ2 ደቂቃ በኋላ ደግሞ ስልኩ ተዘጋ። ፋሚሊ ፕሮባብሊ ቢዚም ሊሆኑ ይችላሉ። ስለዚህ አሁን ደግሞ ወደ ቀጣዩ ሬስቶራንት እንተላለፋለን ፋሚሊ። ዝም ብዬ የመረጥኩኝ ነው የምደውለው አለ አይደለ ላይክ ሬስቶራንቶቹን አሁን እዚህ ጋር አላቃቸውም ራሱ ዝም ብዬ ላይክ የመሰለኝ ሬስቶራንት ነው የምደውለው ግን ሞር ላይክ ቅርብ የሆነ ሬስቶራንት አለን የምግብ ዋጋ ለማወቅ ነበረ። የጾም ምግብ አላችሁ እንዴ? አዎ የጾም ምግብ ዋጋው ስንት ነው? አንድ ምግብ ምንም ይሆና የጾም ምግብ አሁን ገና ነበር ከኢትዮጵያ የመጣሁት እና ላይክ ያለ የነገሩን አላውቅም። ምሳ ሳምቡሳ ስለማይሆን በቃ ሌላ ቦታ ፈልጋለሁ። በጣም አመሰግናለሁ። 5 ብር ብቻ ነበረኝ አሁን ያለ ለዛ ነው። እሺ አመሰግናለሁ። ቻው። እግዚአብሔር ይርዳችሁ ሁላችሁም ፋሚሊ። እንደምታዩት ነው አንዳንድ ሰዎች ላይክ ተቀጥረውም ስለሚሰሩ ላይክ ላይክ ና በነፃ እንስጥ ማለት አይፈልጉም ባለቤቱ እስካላነሳው ድረስ ምናምን ነገር ፋሚሊ። እና ደግሞ እኛም ግዴታ በነፃ መስጠት አለባቸው እያልን ሳይሆን ዝም ብለን ላይክ just want to know their reaction like አንድ ሰው ከኢትዮጵያ መጥቶ 5 ብር ብቻ ካለው እነዚህ ሰዎች ያበላው ላይ በላው የሚለው ሪአክሽናቸውን ለማወቅ ነው እንጂ እነዚህ ሰዎች መጥፎ ምግብ ቤት ወይ ጥሩ ምግብ ቤት ናቸው እያልን አይደለም ፋሚሊ። እኛ ሪአክሽናቸው ብቻ ነው እዚህ ጋር ያለ ነው። ይመቻችሁ ፋሚሊ። እስካሁን እንግዲህ ወደ 3 ሬስቶራንት ደውለን ነበረ። አንደኛው ሬስቶራንት መታችሁ መብላት ትችላላችሁ ምናምን ነገር ብለውን ነበረ። ሁለተኛው ሬስቶራንት ደግሞ ቢዚ ናቸው ምናምን ነገር እና ሶስተኛው ሬስቶራንት ደግሞ ሳምቡሳ ነው ያላቸው እና ሳምቡሳ መተህ መብላት ትችላለህ በ5 ብር 2 ሳምቡሳ ብለው ነበረ። እኛም ደግሞ ሳምቡሳ ለምሳይሆን ምሳ ምግብ አልበላንም ስንላቸው ያው እግዚአብሔር ይርዳ ብሎናል። እኛም እግዚአብሔር እንደሚረዳን ተስፋ እናደርጋለን ፋሚሊ። እንግዲህ አሁን ወደ ሌላኛው ሬስቶራንት እንደውላለን ፋሚሊ። ይመቻችሁ። ሜክ ሹር ሰብስክራይብ ላይክ ማድረጋችሁን ፋሚሊ። አሁን ደግሞ ለሌላኛው ሬስቶራንት ነው የምንደውለው። እስኪ እንደውላለን። ሰላም ነው? ሰላም አለን። የጾም ምግብ አላችሁ እንዴ? የጾም አለው። ምን አይነት ነው የፈለግከው? ነው እናቴ ቤት አይደል? ለማንኛውም ይመቻችሁ ፋሚሊ። በሌላ ቪዲዮ እስከምንገናኝ ድረስ ሜክ ሹር ሰብስክራይብ ላይክ ማድረጋችሁን ይመቻችሁ።